አብያውን ቀደም ብያለሁ ታክቲካሊ ኢንክሬዲብል ነው ሰርቫይቭ አድርጎ የመጣቸው ነገሮች ስታይ ማለት ነው ግን አሁን ኢትስ ጌቲንግ ኢንቱ ያው አንዳንዴ እያስታወስ ነው እንጂ ኢትስ ጌቲንግ ኢንቱ ሂም ዩ ኖ ጢባጢቤ ተጫውተ ሁሌ ጫውታሉ ስትል ለምሳሌ በሻቢያና በወያኔ ላይ መጫወት የሞከረው ነገር ኳሷ እንደምትቀማው አልተረዳም እና እነሱም ያ ነው የመጣው ዛሬ ላይቭ መሆኑን ሁሉ እኮ አስረሳኝ ሲሪየስ የሆነ ኢንተሌክቹዋል ዲስከሽን ውስጥ አስገባኝ ተጨርስልኝ እሺ ሳላስከፋ እሺ ይገባኛል እንቀጥላለን የመጨረሻ ጆሃር ከሰሞኑ በጣም ቢዚ ነበርክ በሳውዲ አረቢያ ጉዳይ ላይ የተፈጠረ ነገር ነበርና በጣም በኦሮምኛ በመታደርጉት ውይይት ላይ ከ80,000 ሰው በላይ ሲያደምጣቸው ነበር ብዙዎቹ ወዳጆቼ ሲነግሩኝ በጣም የሚገርም ስራ ሰርተሃል በተለይ እነዚህ ወንጀል የፈጸሙ ልጆችን ተከታትሎ በማስያዝ በኩል የሚገርም ስራ እየሰራ ነው ብለው ነግረውኝ ነበርና እስኪ ምን ነበር የተፈጠረው ሳውዲ አረቢያ አካባቢ ባለፉት ዓመታት የነበረው ጦርነት ብዙ ወጣቶችን ስራ አጦቱና ጦርነቱ ብዙ ወጣቶችን ከሀገር አስወጥቷል እና እነዚህ ወጣቶች በሁለት አቅጣጫ ነው የሚወጡ አንዶቹ ግማሾቹ በዚህ በሊቢያ አድርገው በሱዳን አድርገው በሊቢያ ወደ አውሮፓ ይሞክራሉ ሌሎቹ በጅቡቲና በሶማሊያ አድርገው በየመን ወደ ሳውዲ እና ሌላው ሚድል ኢስት ይሞክራሉ ይሄ ማዕከል ቢዝነስ ተፈጠረ ምን አይነት ቢዝነስ የሂውማን ትራፊኪንግ እና የድረግ ቢዝነስ በየመን በተለይ የመን ፈርሳ የለም እንዳገር እና በየመንና በሳውዲ መካከል በሁቲዎችና በነሱ መካከል ያለው ግጭትም ተደማምሮ ፈጥሮ ጋንግ ድሮም ነበረ ነገሩ ድሮም ነበሩ ግን አሁን በጣም ሰፋና የሚሄደውን ወጣት ድሮ ገንዘብ አስከፈለ ብቻ ማሳለፍ ነው አሁን ምን አደረጉ ሊቢያ ላይ እንደተጀመረው ወጣቶችን ከገጠራቱ ኢትዮጵያ መልምለው 10,000 ብቻ ተከፍላለህ ሄደ ሰርተህ ታማታለህ ምናምን ይላሉ ልክ ተሻግሮ የመን ከውሃ ተርፎ ማለት ፈጣሪ ከረዳው ከውሃ ተርፎ እዛ ሲደርስ ይያዝና ሆስቴጅ ይሆናል ከዛ የቶርቸር እየተደረገ ለቤተሰብ ቪዲዮ ተልኮ ብር ያስከፍላሉ ማለት ነው ይሄ የመን ውስጥ ነው ኢንክሬዲብል ሳደ የሆነ ነገር ነው ሴቶችን ለእንትን ለስሌቨሪ ይሸጧቸዋል ወንዶችን እንትን ያደርጓቸዋል አረቦች ይሸጧቸዋል ከዛ እድል አግኝቶ ደግሞ በዚህ በተራራ ውስጥ በጫካ ውስጥ ወደ ሳውዲ የሚሄደውን ደግሞ እዛ የሚጠብቀው ማፊያ አለ ይሄ ማፊያ አረቄ ድረግ ይጭንባቸዋል ወደ ሳውዲ ተሸክሞ እንዲያስገቡ ከተያዙ ሞት ፍርድ ሞት የሚገደሉት በዚህ ነው ማለት ነው ይሄ ማፊያ ፉክክር አለው ብዙዎቹ የመንግስት ወታደር የነበሩ የኦላ የነበሩ የህወሓት የነበሩ አሉ ብዙ እንደዚህ ወደ ወጡ ወታደሮችና ኤክስፒሪየንስ አላቸው እና ኤስታብሊሽድ አርምን ናቸውና የራሱ ካምፕ አለው የከሌ ካምፕ የከሌ ቴዲ ካምፕ የጀዋር ካምፕ ብሎ በቃ ጋንግስተሮቹ እመርጅ አድርገዋል ኔትወርካቸው አዲስ አበባ ውስጥም ሪያድና ጅዳም ያለ ማለት ነው ትልልቆቹ ከላይ ያሉ እነሱ እዛ እርስ በርሳቸው ማፊያ አይደለ ይፎካከራል ገበያ ሲሻማ ይሄንን ከበር ለማድረግ የአካባቢያዊነት ጀምረው ሶሻል ሚዲያ በመጠቀም ወንጀላቸውን ሰው እንዳያይ በጣም ልጆቹን ውስጥ ድረግ ይሰጧቸዋል ልጆቹ በጣም አሰቃቂ አይዶ ነው ካየ ቪዲዮ አሰቃቂ ነገሮችን ያደርጋሉና ይሄን ነገር ኢትዮጵያ ውስጥ ካለው ለይታ አትሄድ ማየት የለብንም ኢትዮጵያ ውስጥ ከእስር ቤት ስወጣ አንድ ያልኩት 5 ልዩ ነገሮች ተፈጥሯል በአብይ ዘመን ኮመርሻላይዜሽን ፖለቲካ ወደ ብር መቀየሩ ፒአራይዜሽን አብዛኛው ነገር ከኮንክሪት ይልቅ የፒአር ስራ መሆኑ ዲሴኩሪታይዜሽን አንዱ ደግሞ ክሩሊቲ ይሄ ጭካኔ ጦርነት ምን ያደርጋል መሰለህ ኢትዮጵያ ስለሆነ ምናምን አይደለም አንድ ሀገር ጦርነቱ በተለይ የእርስ በርስ ጦርነቱ ሲቆይ ሰው ሞትን ግድያን ኖርማል ይሆንበታል አይለማመደውና ኖርማላይዜሽኑ ክሩሊቲ ይሆናል ኢትዮጵያ ውስጥ አሁን ድሮም ሰው ይገዳዳል ግን አዲሱ ነገር ምንድነው ሬሳ ማቃጠል አሰቃቂ ግድያዎች ያ አይደለም ራስን መግዳት this is social media አንድ መጽሐፍ እስር ቤት እያለው መሰለኝ ያነበብኩት ኬኦስ ማሽን የሚል ስለ ይሄ ሶሻል ሚዲያ እና አይምሮአችን ላይ ያለው ነገርና ትግራይ ላይ ታል ሰዎች እየገደሉ ወታደሮቻቸውን ሲከዱ አማራ ውስጥም ያሉት ሬቤሎች ኦሮሚያ ውስጥም ያሉት የሚያደርጉት ነገር ስታይ መቅዳቱ ምን አመጣው ብዬ ወስደው the killing they are not really killing they are performing ለነሱ ሰናክ አሁን እነኝ ገዳዮቹ አንዳንዶቹን እናገራቸዋለሁ
ስትሪም እያደረጉ ነው። ቲክቶክ ላይ ስትሪም እያደረጉ ነው ይህን ግድያዎች የሚያደርጉትና ሰው እንደገደሉ ከጥቂት ጊዜ በኋላ ነው ፐርፎርሚንግ ፎር ኦዲየንስ። እና የሀገራችን ለዛ እኮ ነው ፖስት አብይ እናስብ ስል አብይ ለአሁኑ ላለው ችግር ዋና መንስኤ ቢሆንም ይሄ ክራይሲስ ጥሎልን የሄደው ሶሾ ኢኮኖሚክ ቀውስ ግን ቀላል አይደለም፣ ቢዮንድ ቦርደርስ ነው። እና ምንድን ነው ያደረግነው? ጊዜ ወሰድኩና አሰብኩት ዋት ቱ ዱ። እነሱንም ማፊያዎቹንም ኢትዮጵያ ውስጥ ያሉ ማፊያ ነው የጀመርነው። ምንኝን እንግዲህ ምስኪን ሼኮችና የሀገር ሽማግሌዎች ሲለምኗቸው ነበር፣ ያስታርቋቸዋል። አዲስ በሚቀጥለው ሳምንት ይሰሩታል። እንዳውም ገዳዮቹ ፌመስ ይሆኑና ፎሎውሺፕ እንግዲህ ቲክቶክን ታውቀዋለህ እየጨመረ ፌመስ ይሆኑ መጡ። ፌመስ ይባባላሉ እና ስማቸው ሁሉ አንዱ ወደ ቲክቶክ የመጣሁት ይሄን ማርኬት አታክ ለማድረግ ነው። አይ ዋንት ቱ ቴክ ኢት አውት ፖሊስ ከዚህ ወደ እንትን መነሻው እንዴት ነው ታውቃለህ? መፎጋገር ምናምን ይሄ ጌም የሚጫወቱ ምናምን ወደዛ ብሽቅ ምናምን So I took time and I studied ከነሱ ውስጥ የተወሰኑትን ሪክሩት አደረኳቸው። ቁጭ ብዬ አጠናሁት። ዘን ፐብሊክ ካምፔን ከፈትን። ፐብሊክ ሲሆን ደግሞ ይሄን የማደርገው ነገር እና አስረስም ማወቅ ያለባቸው what I do is totally different from what the states do. ስቴት ሪቨርስን ያደረጉት እነ ስታሊን ያደረጉት እነ ስታሊን ዜጎች በሙሉ ለመንግስት እንዲሰልሉ ነው ያደረጉት። እኔ ደግሞ ዜጎች በሙሉ መንግስት እንዲሰሉ ነው ያደረኩት። ቤዚካሊ ምን አደረኩት? ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰልሉ አደረኩት። እና ይሄ አሁን እነዚህ ማፊያዎች በጣም ፌመሶች ናቸው አንዳንዶቹ። ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ገዝተዋቸው በቃ ፌመሶች ናቸው። በተለይ እነዚህ ጊፍት የሚባል አለ። ጊፍት ሰጪዎቻቸው ጊፍት ሰጧቸዋል። ጊፍት ሰጪዎቻቸው ናቸው ትልቁን ፓወሮቹ። ሶ ጊፍት ሰጪዎቹ ደግሞ አየህ ዝም ብሎ ጊፍት አይሰጡም። they enjoy it, it's an entertainment for them እኮ አየህ ፊልም እንደሚያይ ሰው ነው። እና ፊልም እያዩ ፊልም አይታል ልጅ ሆነን የህንድ ፊልም ምናምን ተጠባቀ ስትቀመጥ አብረህ ታወራለህ። ቋንቋውን ራሱ ብታውቅ ሲመጣ አብረህ ትመጣለህ። ሲያቀብጣቸው ጊፍት እየሰጡ በለው ግደለው ቁረጠው ይላሉ። this more criminal more responsible than the actual killer. yes so እነዚህ ሰዎች አንድ ባንድ እያጋለጥን ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን በለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው ሎኬሽናቸው። ፒክ ተደረጉ እና ጫካ ውስጥ የቀሩ አሉ። እነሱም አድፍተዋል፣ ጊዜው ይለቀማሉ። ሰው ተረጋጋ እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል። ዲፍረንት ዳይሜንሽን ነው፣ ሞር ሶፊስቲኬትድ ነው። ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው። እና ይሄ ነው የሰራ ነው። it was something good ግን ብዙ ነገር የተማርኩበት ኦፕሬሽን ነበር። በጣም ብዙዎቹ ሲያመሰግኑ አይቻለሁ። ቴንኪው ሲሉ አይቻለሁ። ጀዋር መሐመድ ከልብ ነው የማመሰግነው። መጨረሻ ላይ የምትለው ነገር ካለ አንተ በል እንጂ ይሄ መጨረሻችን አይሆንም። በሌሎች ጊዜዎች እንገናኛለን። ስለመጣ